ለጋ ነው ወይስ በሳል ነው? ለጋ ነው። ሄሎ አክስቴ አለች። ለምንድነው ስልክ ማታነሺው? ይሄው ከቅድም ጀምሮ እቀጠቅጠዋለሁ አታነሽም ያለች ነው። ወይ ቻርጀር ላይ አድርጌ እኮ ረስቼው ነው። ቻርጀር ላይ ሰክቼው ነው፣ አላየሁትም ነበር። አይገርምሽም? 10 ጊዜ ደውላ ነበር። አይ ያንቺ ነገር ወይ አንድ ፊቱን እንደ ቤት ስልክ ዳንቴል አልብሰሽ አስቀምጪው ያለች ነው። ምን ነው በሰላም ነው ወይ የፈለግሽኝ በያት። አረማ ደውይላት በእናትሽ። እደውልላታለሁ። እስኪ መጀመሪያ ጠይቃት ምን ሆና ነው? ምን ነው በሰላም ነው ወይ የፈለግሽኝ? የበላቸው የሚስቱ አጎት የልጅ ልጅ አርፏል። ሞታ? ምን ሆነ ነው የሞተው? ታሞ ነበር? እስኪ ጠይቂያት። አረማ በመድኃኒዓለም ደውይላት ጠይቂያት። ታሞ ነበር ወይ? ይገርምሻል፣ ባለፈው መንገድ ላይ አግኝቼው ሰላም ብዬው ነበረ። እንኳን የሚሞት እንቅፋት የሚመታው አይመስልም ነበረ። እኔ የምለው ባለፈው የገዛሽው ቅቤ ለጋ ነው ወይስ በሳል ነው ብለሽ ጠይቂያት። አክስቴ ባለፈው የገዛሽው ቅቤ ለጋ ነው ወይስ በሳል ነው? ለጋ ነውማ። ስታነጠይ ምን አይነት ቅመም ጨመርሽበት በያት። መቼም እሷ ኮሰረት አትወድም። በእኔ ስልክ ልታነጥሩ ነው ጭራሽማ። በዚህ ልክ መንገድ አንቀጥልም። ራሴን አጠፋለሁ። አሁንም እንደው ስልኩን ዘጋችሁት? እኔ ምን አውቃለሁ? ራሴን አጠፋለሁ ብላ ወጣለች። እሺ ከዛስ? ታጥባ ችግር የለም ወሬ ቀድሟል። አንደኛ አክቲንግ የንዴት ድምፅ እኮ ያስታውቃል። አሎ ትችያለሽ። አጨብጭበናል። ትችላለህ። የውጭ ኮስት ማለት እሺ፣ ወንድም ያንን ጥያቄ ጠይቃለሁ። ከመለስክልኝ ምንም ስለማት አታገኝም። ዝግጁ ነህ? ለምን? እሺ፣ ወደ ጥያቄው እንገባለን። እሺ፣ ከሜሲና ከላምበረት መናኸሪያ ማለት ነው። ይሄን ጥያቄ የሚያቀኝ ሰው ነው ያወጣው። የቅርብ ሰው ናቸው። ወደ መልስ መምረጥ ይከብደኛል። ቅጣት ካለው ብቀጣ 2 ሊትር ቃሪያ ትብላለህ። እኔ 2 ሊትር ቃሪያ። እሺ፣ ወደ ቀጣይ። እሺ፣ የውጭ ኮስት ትመለከታለህ? እኔ ባለ ትዳር ስለሆንኩኝ ቤቴ ነው የማየው። ውጭ እንትን። እሺ፣ ከሸዋንዳ ኃይሉና ከፓስታ ባትክልት ጥያቄ ሸዋንዳ። ኧረ በስመ አብ። ወደ ቀጣዩ። እሺ፣ ከአይፎን 7 እና ከበስመቲ ይቅርብኝ። እሺ፣ ከቫርዳስና ከድስቱ ሙሉ ቫርዳስ። ድስቱ ሙሉ ፍርፍር ነው ብራዘር። ድስቱ ሙሉ ፍርፍር ነው ወይ? እና እኔ ቫርዳስ ምንድን ነው? ስንት ነው ድስቱ ሙሉ? እሺ፣ ባልጫ በቃ ይላል ግን እንደ ቫርዳስ ነው ሙሉ ቫርዳስ ምንድን ነው ታውቃለህ? እኔ ማላውቅም። ያወጣችሁ ልጅ ነች። እሺ፣ ወደ ቀጣይ ጥያቄ። መኪና ትወዳለህ? ካርጋይ ነኝ።